ታሪካችን የሚጀምረው የህንድ ከተማ የሆነችውን ደልሂን እያሳየን ነው። እዛም ቻንዳ የሚባል ልጅን ያሳየናል። ቻንዳም አርያን የሚባል እጅግ ታዋቂ ተዋናይን የሚያደንቅ ልጅ ነው። እሱን በጣም ከማድነቁም የተነሳ የአርያንን አለባበስ፣ መልክና አኳኋን ለማስመሰል ሁሌ ይጠራል። ይህም በአካባቢው ያሉትን ሰዎች ቢያበሳጭም ግን ቻንዳ ስለ ሰዎቹ ስሜት ግድ የለውም ነበረ። ቻንዳም ካደገ በኋላ መልኩ ቁርጥ አርያንን ይመስላል። ስሙንም አርያን ጁኒየር ብሎ ራሱን እስከ መጥራት ደርሷል። ቻንዳም ህይወቱን የሚመራው አንድ ባለችው ኢንተርኔት ካፌ ነው። አንድ ቀንም ላይ አንድ ፕሮግራም ለመካፈል በጊዜ ኢንተርኔት ካፌውን መዝጋት ስለነበረበት ደንበኞቹን ሱቁ እንዲለቁ ይጠይቃቸዋል። በተመሳሳይ ሰዓትም ኒሃ የምትባል ልጅ የአሜሪካን ቪዛ ለማግኘት ደብዳቤ ለመጻፍ ካፌ ውስጥ ትገባለች። ታሪካችንም ቻንዳ ለኒሃ የተለየ ስሜት እንዳለው ያስረዳናል። ብዙም ሳይቆይ ግን ብዛት ያላቸው ጎረምሶች ወደ ካፌው ይመጣሉ። እዛም ልቅ የሆነ ቪዲዮ መመልከት ፈልገው እንዲከፍትላቸው እያስፈራሩ ይጠይቁታል። ቻንዳም እንደዚህ አይነት ቪዲዮ እንደሌለውና በሱቁ ውስጥ እንደማያሳይ በድፍረት ይመልስላቸዋል። በመሃላቸውም ኃይለኛ ጭቅጭቅ ተነስቶ ቻንዳ ከጎረምሶቹ ጋር ግብግብ ይጀምራል። ብዙም ሳይቆይ ግን የአካባቢው ሰዎች ያገላግላቸዋል። ማታም ላይ ቻንዳ መንደር ውስጥ በየዓመቱ የሚካሄደውን የአክተሩን አርያንን የማስመሰል ታለንት ውድድር ላይ ለመሳተፍ የተዘጋጀ ነበረ። ይህንንም ውድድር በተከታታይ ለ2 ዓመት አሸንፎታል። አሁንም በሚያሸንፈው ገንዘብ የሚያደንቀውን አርያንን ወደ ሙምባይ ከተማ ሄዶ ለመተዋወቅ አቅዶ ነበረ። የሱም ተራ ሲደርስ ወደ መድረኩ ሄዶ እንደ አርያን አክት ማድረግ ይጀምራል። ለሶስተኛም ጊዜ ሌሎቹን ተወዳዳሪዎችን በማሸነፍ አንደኛ ይወጣል። ሽልማቱንም ተቀብሎ ወደ ቤት ከተመለሰ በኋላ እናቱ ወደ ሙምባይ የሚሄድን ባቡር ቲኬት እንዲገዛ ስትነግረው እሱ አድናቂው አርያን ያለምንም ቲኬት ወደ ሙምባይ ስለሄደ እኔም የሱን ፈለግ ተከትዬ መሄድ ስላለብኝ ቲኬት አልቆርጥም ይላታል። ዋናው አርያንንም የሚያገኝበት ምክንያት እሱን በማስመሰል የተሸለመውን ሽልማቶችና ዋንጫዎችን ለልደቱ ለመስጠት ነው። በቀጣዩ ቀንም ቻንዳ ወደ ሙምባይ ከመሄዱ በፊት እናቱ አርያንን ሲያገኘው ምግብ እንዲሰጥላት ቋጥራ ከሰጠችው በኋላ ቻንዳ አርያንን እንደሚያገኘው እርግጠኛ በመሆን ለአርያን ለማሳየት ብሎ ከእናቱና ከአባቱ ጋር ፎቶ ተነስቶ ስልኩ ላይ ያስቀምጣል። መንገድ ላይም ኒሃን አግኝቷት አርያንን ሊያገኘው ወደ ሙምባይ እየሄደ እንደሆነ ይነግራታል። ባቡሩም ላይ ተደብቆ ከተሳፈረ በኋላ ቲኬት ቆራጮቹ እንዳያገኙት የተቻለውን ነገር ያደርጋል። ሆኖም ግን አጠገቡ የተቀመጠን ሰው ሲረብሽ ሰውየው ለረዳቶቹ ቅሬታ ያቀርባል። የባቡሩ ረዳቶችም ቻንዳ ቲኬት እንደሌለው አውቀውበት እንዲወርድ ሲያዙት ቻንዳ ከባቡሩ ከወረደ የአርያን ልደት ስለሚያመልጠው ላለመውረድ የምታስወጥኝ ከሆነ ከባቡሩ ዘላለሁ ብሎ ያስፈራራቸዋል። እነሱም በአንድ ተራ ቲኬት ምክንያት የሰው ሕይወት እንዲጠፋ ስላልፈለጉ ሳያስወርዱት ይቀራል። ቻንዳም ሙምባይ ሲደርስ አርያን ለመጀመሪያ ጊዜ ሙምባይ ሲሄድ ያረፈበት ሆቴል ጋር ይሄድና አስተናጋጁን አርያን ያደረበትን ክፍል እንዲሰጠው ይጠይቀዋል። አስተናጋጁም እሱ ክፍል እንደተያዘና ሌላ ክፍል እንዲይዝ ሲነግረው ቻንዳ ክፍሉን እንዲሰጠው አስተናጋጁን በብር አታሉት ክፍሉን ይሰጠዋል። ሲመሽም ቻንዳ በክፍሉ ውስጥ ሆኖ የአርያንን ልደት ያከብራል። በሚቀጥለውም ቀን በሺዎች የሚቆጠሩ የአርያን ደጋፊዎች የቤቱ በራፍ ጋር አርያንን ለማግኘት በጉጉት እየጠበቁት ነበረ። ቻንዳም መጥቶ በድፍረት ወደ ቤቱ ለመግባት ይሞክራል። ሆኖም ግን ጥበቃዎቹ እያመናጨቁ ያባሩታል። በዚህ ሰዓትም አርያን ከቤቱ ወጥቶ አድናቂዎቹን ሰላም ማለት ይጀምራል። ቻንዳም እየጮኸ እናቱ የቋጠረችለትን ምግብና ዋንጫውን ከፍ በማድረግ አርያንን መጥራት ይጀምራል። ነገር ግን በጣም መገፋፋት ስለነበረ እጁ ላይ የነበረው ምግብና ዋንጫ ሲወርቅበት ለማንሳት እየተታገለ ሳለ አድናቂውን በደንብ ሳያየው ይሄድበታል። ሆኖም ግን ቻንዳ በጭራሽ አልተጸጸተም ነበረ። ምክንያቱም እንደ አርያን አይነት ታላቅ ተዋናይ ለማግኘት ቀላል እንዳልሆነ ገብቶታል። ከትንሽ ጊዜም በኋላ ቻንዳ ራቱን ሬስቶራንት ውስጥ እየበላ ሳለ አርያን ሲድ ካፑር ከተባለ ተዋናይ ጋር ስላለው አለመግባባት ዜና ላይ እየተመለከተ ነበረ። ሲድም ከአርያን የበለጠ ዝናና ስኬት አለው ወይስ የለውም በማለት በሁለቱ መሃል ጸብ ተነስቷል። ዜናው ላይም ሲድ ጉዳዩን ወደ ፍርድ ቤት እንደሚወስደው ያወራል። ቻንዳም ይህን ሲሰማ በጣም ይናደዳል። ጊዜም ሳያባክን ወደ ሲድ መኖሪያ ቦታ ሄዶ ሲድን በጣም አድናቂክ ነኝ ብሎ ይነግረዋል። እድለኛም ሆኖ ሲድ ወደ ቤቱ ይዞት ይገባል። እዛም ብቻቸውን ስለነበሩ ወዲያውኑ ቻንዳ ሲድን አስሮት በቲቪ ስላቀረበው መግለጫ ለአርያን ይቅርታ የሚጠይቅ ቪዲዮ እንዲሰራ ያስገድደዋል። ቪዲዮውንም ቀጥታ ስርጭት እያስተላለፈው ስለነበረ በጣም ብዙ ሰዎች ይመለከቱታል።
ሆኖም ግን አሪያን ቪዲዮውን ሲያይ ሲድ እንደዛ ያለው ተገዶ ሳይሆን አውቆ ተወዳጅነቱን ለማሳደግ ነው ብሎ ይገምታል። በሚቀጥለውም ቀን የአሪያን ጸሐፊ አሪያን ጁኒየር ነኝ የሚል ሰው የላከውን ዋናውን ቪዲዮ ታሳየዋለች። አሪያንም ሲድ ቪዲዮ ላይ እውነትም ተገዶ እንደሆነ ስለገባው ቻንዳም ማግኘት ፈልጎ ይደውልለታል። ቻንዳም ስልኩን ካነሳው በኋላ አሪያን ሹፌር እንደሚልክለት ነግሮት ቀጠሮ ይይዛሉ። ቻንዳም ይህን ከሰማ በኋላ በደስታ ፈንጥዞ እናትና አባቱ ጋር ይደውልና ከአሪያን ጋር ለመገናኘት ተቀጣጥረናል ይላቸዋል። ግን ይሄ ደስታ ብዙም ሳይቆይ ይጠፋል። ሁለት የፖሊስ አባላት መጥተው ሲድ ላይ በፈጸመው ወንጀል ሊታሰር እንደሆነ ይነግሩታል። ቻንዳም አሪያንን ሳላገኝ ወዴትም አልሄድም በማለት በመስኮት በኩል ያመልጣቸዋል። በመጨረሻም ግን ተይዞ ወደ ጣቢያ ይሄዳል። እዛም አስረውት በደንብ አድርጎ ይገርፉታል። ታሪካችንም ፖሊሶቹን ቻንዳን እንዲያስሩት ትዕዛዝ የሰጠው አሪያን እንደሆነ ያሳየናል። አሪያንም ፖሊሶቹን ቲኬት ገዝተው ቻንዳን ወደ ቤቱ ደልሂ እንዲመልሱት ይነግራቸዋል። አሪያንም ቻንዳን ሲያገኘው ቁርጥ ራሱን ስለሚመስል በጣም ይደናገጣል። ያደረገውም ነገር ወንጀል እንደሆነና ከታሰረ ትርፉ ለቤተሰቡ ጭንቀት እንደሆነ ይነግረዋል። ቻንዳም ፖሊሶቹን የላከበት ሰው አሪያን እንደሆነ ሲሰማ ክፉኛ ይከፋል። ቻንዳም ተናዶ ይህን ያለ እኔና ያለ ሌሎቹ አድናቂዎችህ ተራ ሰው ነበር የምትሆነው ይለዋል። 2 ቀናትም ፖሊስ ጣቢያ ካደረ በኋላ ይፈታና በሚያምነውና በሚያደንቀው ተዋናይ ስለተከዳ የተበሳጨ ወደ ደልሂ ይሄዳል። ቤትም ሲደርስ ለወላጆቹም ከመታሰሩ ውጪ አሪያንን እንዳገኙ ይነግራቸዋል። በድንገትም ቻንዳ ያለውን ኢንተርኔት ካፌ ለመሸጥ ይወስናል። ክፍሉ ላይ የለጠፋቸውንም የአሪያንን ፖስተሮችን በሙሉ ነቃቅሎ ካቃጠላቸው በኋላ አሪያንን ለመበቀል ቆርጦ ይነሳል። ይህም ከተፈጠረ 1 ዓመት ያልፍና አሪያን በለንደን አንድ ትልቅ ፕሮግራም ላይ ተሳትፎ ነበረ። እዛም ከተማ ላይ ስለሚወደድ እሱን የሚመስል ሐውልት ሙዚየም ውስጥ ተሰርቶለት ነበረ። ቻንዳም ለበቀሉ ወደ ለንደን ሄዶ ሙዚየም ውስጥ አንድ ልጅ ቻንዳን ከአሪያን ጋር በጣም ስለሚመሳሰል አሪያን ብላ ጮክ ብላ ስትጣራ እዛ ያሉት ሰዎችም አሪያን መስሏቸው በአድናቆት ይከቡታል። ሐውልቱ አጠገብም ቆሞ ብስጭቱን ቀልድ በታከለበት መንገድ መግለጽ ይጀምራል። ነገር ግን ድርጊቱ እየባሰ መጥቶ ሙዚየሙን መረበሽ ይጀምራል። ከሙዚየሙ ለማምለጥ አንደኛዋን ጥበቃ አግቷት ከቦታው ያመልጣል። በኋላም ላይ አሪያን ለፕሮግራሙ ዝግጅት እያደረገ ሳለ ስራ አስኪያጁ መጥቶ በሙዚየሙ በተፈጠረው ክስተት ምክንያት ፖሊሶች ለጥያቄ እንደሚፈልጉት ይነግረዋል። ፖሊሶቹንም ሲያገኛቸው ሙዚየም ውስጥ ባደረገው ወንጀል ምክንያት የፍርድ ቤት ትዕዛዝ ይሰጡታል። አሪያንም ስለምን ወንጀል እንደሚያወሩ ባይገባውም እሱ እንዳልሆነና በሰዓቱ ቤቴ ውስጥ ነበርኩኝ፣ እናንተ ያላችሁበት ቦታ አልነበርኩም ይላል። ሆኖም ግን አሪያን በዛ ሰዓት ቤት ውስጥ እንደነበረ ምንም ምስክር ስለሌለው ፖሊሶቹ ይዘውት ወደ ጣቢያ ይሄዳል። ጣቢያም ሲደርሱ በደህንነት ካሜራው ሙዚየም ውስጥ የተፈጠረውን ነገር ያሳዩታል። እንደገና ቪዲዮ ላይ ያለው ግለሰብ እሱ እንዳልሆነ ለማስረዳት ቢሞክርም ምንም ሳይሳካለት ቀርቶ ይታሰራል። በሌላ በኩል ደግሞ ቻንዳ ሁለተኛውን በቀል ለመቀጠል ወደ ድብቮኒክ ከተማ ይሄዳል። እዛም ከተማ ውስጥ አሪያን በጣም ትልቅ የሆነ ሰርግ ላይ ተጠርቶ ስለነበረ ሰርጉን ለመሳተፍ ይሄዳል። በሚቀጥለውም ቀን የአሪያን ጠበቃ ይመጣና በዋስ እንዲፈታ ያደርገዋል። አሪያንም ሙዚየሙ ላይ የተፈጠረውን ነገር ስሙን ስለሚያጠፋበት እሱ እንዳልሆነ ለሕዝቡ ለማረጋገጥ ቆርጦ ይነሳል። በኋላም ላይ አሪያን ሰርጉን ለመታደም የግል አውሮፕላኑ ላይ ይሳፈራል። እዛም ማንሆን ይመስሉ እንደዛ አይነት ነገር የፈጸመው በማለት ግራ እየተጋባ ሳለ ስልኩ ይጠራል። የደወለለትም ሰው ቻንዳ ሲሆን ቻንዳ ከዓመት በፊት ለፈጸመበት በደል ይቅርታ እንዲጠይቅ ይነግረዋል። አሪያንም ይቅርታ አልጠይቅም ሲለው ቻንዳ ተናዶ በ2 ቀናቶች ውስጥ ያንተን ሕይወት ካላመሰቃቀልኩኝ ሰው አይደለሁም ይለዋል። በድፍረትም ድብቮኒክ ከተማው ውስጥ እንደሆነና ቀጣዩን የበቀል እርምጃውን ሊያካሄድ እንደሆነ ነግሮት ስልኩ ይዘጋል። አሪያንም ማስፈራሪያውን ከሰማ በኋላ የሥራ አስኪያጁ ቻንዳን ይቅርታ ጠይቆት ችግሩ እንዲያበቃ ሐሳብ ያቀርባል። ሆኖም ግን አሪያን ቻንዳን ከማን ጋር እየተሳፈጠ እንደነበረ ማሳየት ስለሚፈልግ ሳይስማማ ይቀራል። ከዛም አሪያን በሰርጉ ዝግጅት ላይ ያሉትን ጥበቃዎችን የሚሳተፉትን ሰዎችን በሙሉ ማንነት በደንብ እንዲያጣሩ ያዛቸዋል። ነገር ግን ቻንዳ መልኩን ሙሉ በሙሉ ቀይሮ ያለምንም ችግር ፕሮግራሙ ውስጥ በቀላሉ ይገባል። አሪያንም ወደ ሰርጉ ከሄደ በኋላ የሙሽራው አባት ቡሺያኒ አሪያንን ጥፋተኛ እንደሆነ ስላመነ የልጁን ሰርግ ካበላሸበት እንደሚገለው ያስፈራረዋል። አሪያንም ፕሮግራሙ ከመጀመሩ በፊት ጥበቃዎቹን አካባቢውን ከላይ እስከታች ድረስ እንዲጠብቁ ያዛቸዋል። ብዙም ሳይቆይ ግን አድናቂዎቹ የሰጡትን ደብዳቤ እያነበበ ሳለ ከደብዳቤ ውስጥ ይቅርታ እንዲጠይቅ የሚጠይቅ ደብዳቤ ነበረ። አሪያንም ይህን ደብዳቤ ቻንዳ እንደጻፈው ስለገባው ጥበቃዎቹን ከታዳሚዎቹ ውስጥ ቻንዳ እንዳለ ነግሯቸው እንዲፈልጉት ያዛቸዋል። ጥበቃዎቹም ቻንዳን ፍለጋ አካባቢውን በሙሉ ያካልላሉ።
በመጨረሻም አርያን ቻንዳን ፍለጋ የሜካፕ ክፍል ውስጥ ሲገባ መስታወት ላይ በቻንዳ የተጻፈ መልእክት ያነባል። አርያንም መልእክቱን አንብቦ ተናዶ ሳይጨርስ የፕሮግራሙ አዘጋጆች መጥተው ሙሽራዋና ቡሺያን እየጠበቁት እንደሆነ ይነግሩታል። አርያንም ቶሎ ብሎ ሄዶ ከሙሽራዋ ጋር መደነስ ይጀምራል። ሆኖም ግን ከሙሽራዋ ጋር ሲደንስ የነበረው አርያን ሳይሆን ቻንዳ ነበረ። ቻንዳ ሙሽራዋን የማይሆን ቦታ እየነካካት እያስጨነቃት ነበረ። ሙሽራዋም ተሸማቃ ልቀቀኝ ብላ ትሄዳለች። ምን እንዳደረጋትም ለቤተሰቦቿ የተናገረች ሳለ ቻንዳ ከቦታው ይጠፋል። በዚህም ሰዓት አርያን ሲመጣ ቡሺያኒ እንዴት ብትደፍረኝ ነው ልጄን እንደዛ የምትነካት ብሎ ተናዶ ይቆጣዋል። አርያንም በተቻለው አቅም እሱ እንዳልሆነ ለማስረዳት ቢሞክርም ማንም ሳያምነው ቀርቶ ከሰርጉ ይባረራል። ከሰርጉ እየወጣም ሳለ በር ላይ ከቆሙት አድናቂዎቹ መሃል ይቅርታ የሚል ጽሑፍን የያዘን ሰው ያያል። ይህን ጽሑፍ የያዘውም ቻንዳ እንደሆነ እርግጠኛ ስለሆነ ከመኪናው ወጥቶ ቻንዳን ማባረር ይጀምራል። በመጨረሻም ቻንዳን ሊይዘው ሲል ሳይታሰብ ቻንዳ ወንዝ ውስጥ ዘሎ ከአካባቢው ይጠፋል። ከተወሰኑ ቀናቶችም በኋላ አርያን ወደ ለንደን ተመልሶ ኮንሰርቱን ሊያቀርብ ነው። ነገር ግን ጸሐፊው መታ ሰርጉ ላይ በተፈጠረው ነገር ቡሺያኒ ስምክን ስላጠፋው ኮንሰርቱ ላይ አንድም ሰው አልመጣም ትለዋለች። በህንድ ከተማም ውስጥ አርያን የቡሺያኒ ልጅ ምን እንዳደረገ ስለተሰማ የከተማው ነዋሪዎች በሙሉ አርያን ላይ ከፍተኛ ጥላቻ ያድርባቸዋል። አርያንም ባላደረገው ነገር ሰው ሁሉ ስለጠላው በጣም ያዝናል። አርያንም ወደ ሙምባይ ከመመለሱ በፊት የፕሬስ ኮንፈረንስ ያደርጋል። እዛም ይህን ሁሉ ነገር ያደረገው እሱ እንዳልሆነና ከዚህ ሁሉ ክስተት ጀርባ ያለውን ሰው ለማጋለጥ ጊዜ እንደሚፈልግ ለጋዜጠኞቹ ይነግራቸዋል። በኋላም ላይ አርያን ወደ ሙምባይ ተመልሶ ወደ ቤቱ ሊገባ ሲል በጣም ብዛት ያላቸው ጋዜጠኞች በሩ ላይ ቆመው ነበረ። እነሱንም ላለማግኘት ብሎ በጀርባ በር በኩል አድርጎ ይገባል። ሆኖም ግን ቤቱ ውስጥ የገባው አርያን ሳይሆን ቻንዳ ነው። እዛም የአርያን ሚስት አቅፋ ሰላም ካለችው በኋላ ባሏ እንዳልሆነ ትረዳለች። አውቃም ወደ መኝታ ቤታቸው ወስደው ከመሳቢያዋ ውስጥ ሽጉጥ አውጥታ ልትደቅንበት ስትል ቻንዳ ልጃቸውን አቅፏት ሊያስተኛት ሲል ስታየው ሽጉጡን ከልጇ ትደብቀዋለች። ቻንዳም እዚህ ድረስ የመጣሁት አንቺንና ልጅሽን ለመጉዳት አይደለም፣ ወደ አርያን ቢሮ ብቻ ውሰጂኝና እሄዳለሁ ይላታል። እሷም ወደ አርያን ቢሮ ከወሰደችው በኋላ ቻንዳ በብስጭት የአርያንን ሽልማቶችን በሙሉ መሰባበር ይጀምራል። እዛም ብዙም ሳይቆይ ቤቱን ለቆ ይወጣል። አርያንም ወደ ቤት ሲመለስ እያለቀሰች የነበረችውን ሚስት አግኝቷት ይህን ጉዳይ ለፖሊስ ሪፖርት እንደማያደርግና ፖሊሶቹ ሊረዱት ስለማይችሉ እሱ ራሱ ቻንዳን አግኝቶት እንደሚቀጣው ይነግራታል። በሚቀጥለውም ቀን ቻንዳ ቲቪ ላይ የአርያንን ፕሬስ ኮንፈረንስ እየተመለከተ ሳለ እናቱ ደውላለት ወደ ቤት እንዲመጣ ትነግረዋለች። በዚህ መሃልም አርያን ስልኩን ተቀብሏት ቻንዳን ይህን የቃቃ ጨዋታውን አቁሞ እንዲገናኙ ይጠይቀዋል። ቻንዳም ሊያገኘው የሚችለው በመንደሩ ላይ በሚደረግ ፕሮግራም ላይ ተሳትፎ ሰው በተሰበሰበበት በይፋ ይቅርታ ከጠየቀው በኋላ እንደሆነ ይነግረዋል። ቤተሰቦቼንም ለመጎዳት ካሰብክ እኔም ቤተሰብክን እጎዳብካለሁ ብሎ ያስፈራረዋል። ስልኩም ከተዘጋ በኋላ አርያን ለወላጆቹ ቻንዳ ምን እንዳለው ነግሯቸው ልጃችሁ አእምሮውን ስቷል ይላቸዋል። አባትየውም ልጄ በጣም ጨዋ ልጅ ሲሆን ለአንተ ያለው አድናቆት በጣም ትልቅ ስለሆነ ነው እንደዚህ የሚያደርገው ይለዋል። እናትየው ግን አርያን ትክክል እንደሆነና ልጃቸውን ስርዓት ማስተማር ስላልቻሉ የኛ ጥፋት ነው ትለዋለች። እንደ አርያንም አክት የሚያደርገው የሚወዳትን ልጅ ኔሃን ለማግባት ስለሚፈልግ እንደሆነ ከነገረችው በኋላ ልጄን እንዳገልብኝ እንዲታሰርና ከጥፋቱ እንዲማር ብቻ አድርገው ትለዋለች። ማታም ላይ ቻንዳ ያለው ፕሮግራም ላይ አርያንና የቻንዳ ቤተሰቦች ይሄዳሉ። እዛም ቻንዳ የአርያንን ይቅርታ መጠየቅን ለመስማት መጥቶ ነበረ። ኔሃም አርያን ቻንዳ መስሏት ወደ አሜሪካ ለመሄድ ቪዛ እንዳገኘች ትነግረዋለች። ሆኖም ግን ሲዞር ቻንዳ ሳይሆን አርያን እንደሆነ ስታውቅ ትደነግጣለች። አርያንም ቻንዳ ያደረገውን ነገሮችን በሙሉ ከነገራት በኋላ ከሱ ጋር ሆና ቻንዳ እንድታጋልጠው እንድትረዳው ይነግራታል። አርያንም መድረኩ ላይ ከወጣ በኋላ ቻንዳ እንዳለው ይቅርታ ሳይል ቻንዳን እያስመሰለ ኔሃን ወደ መድረኩ ይጠራታል። ኔሃም ከመጣች በኋላ ቻንዳ ደፍሮ ያላደረገውን ነገር ያደርጋል። ለኔሃ የተለየ ስሜት እንዳለው ከተናገረ በኋላ ለታዳሚዎቹ በሙሉ አርያንን መስሎ የአርያን ሕይወት ያመሰቃቀልኩት እኔ ነኝ ብሎ ይናዘዝበታል። ቻንዳ መጋለጡን ሲሰማ ተናዶ አርያን ላይ ሽጉጥ ይተኩስበታል። ተኩሱም ታዳሚዎቹን በሙሉ አስደንግጦ ግርግር ይነሳል። በዚህ መሃልም የቻንዳ እናት ቻንዳንን አይታው ካለበት ቆጥ ላይ እንዲወርድ ታዘዋለች። ሆኖም ግን ቻንዳ ሳይሰማት ከቦታው ለመጥፋት መሮጥ ይጀምራል። አርያንም አሳዶ የኮንስትራክሽን ሳይት ላይ ያገኘዋል። እዛም ሁለቱም ያላቸውን አቅም በመጠቀም መደባደብ ይጀምራሉ። በመጨረሻም አርያን አሸንፎ ለቤተሰቡ ብሎ ይህን ጨዋታ አቁሞ ወደ ኖርማል ሕይወቱ እንዲመለስና
ራሱን ሆኖ እንዲኖር ይመክረዋል። ሆኖም ግን ቻንዳ ተስፋ በመቁረጥ ራሱን ለማጥፋት ከፎቁ ላይ ይዘላል። አርያንም በፍጥነት የቻንዳን እጅ ይዘውና ሊጎትተው ይሞክራል። ቻንዳ ግን እቺ ዓለም በቃችን በማለት የአርያን እጅ ለቆት ይሞታል። ከትንሽ ቀናቶችም በኋላ ዓለም ሁሉ ስለ ቻንዳ ድርጊትና አርያን ምንም ጥፋተኛ እንዳልሆነ ይረዳሉ። አርያንም ቲቪ ላይ ስለ ቻንዳ ሲወራ በጣም አዝኖ ሳለ ጸሐፊው መጥታ አድናቂዎችህ እየጠበቁት ነው ትለዋለች። እሱም ከቤቱ ወጥቶ ልክ እንደ ሌላው ጊዜ አድናቂዎቹን ሰላም ይላቸዋል። በሐሳቡም ከአድናቂዎቹ መሃል ቻንዳን አይቶት ልክ እንደ ቻንዳ አይነት ስሜት ማንም አድናቂው እንዳይሰማው በማሰብ እጁን በደንብ ከፍ አድርጎ ሰላም ሲላቸው ታሪካችን ያልቃል።